ክርስቲያን ወገኖቻችን ከለዛነሩን እንደምትመለከቱት ይኸው የቅድስት ሥላሴ ሕንፃ ማስፈጸሚያ ነው። በወይን አምባ ተከስተ ብርሃን ቅድስት ሥላሴ ሕንፃ ማስፈጸሚያ ስለሆነ እዚህ ከተዘጋጁት አንዱ ስትጠቀሙ ቅድስት ቤተክርስቲያናችሁን እያገዛችሁ እንዲሁ ለእናንተ በረከት እያገኛችሁ ለእኛም ብርታት እየሰጣችሁ ነውና እየተጠቀማችሁ ነው። ፍርፍር አለ፣ ጥብስ አለ፣ ቀይ ወጥ አለ፣ ሽሮ አለ፣ እንዲሁም አምባሻ አለ፣ ውሃ አለ፣ ለስላሳ አለ፣ ሻይ አለ፣ ቡና አለ፣ ቦክስ አለ፣ ሶፍት አለ። ከእነዚህ ውስጥ አንዱ ስትጠቀሙ ለእናንተ ትልቅ በረከት ነው። ቅድስት ቤተክርስቲያናችንን በጋራ እንስራ፣ ለእኛም ብርታት ነው። ሁላችሁ ገበገባ እያላችሁ ይህ ቤተክርስቲያን ከተጀመረ ረጅም ዓመቱ ነው። ነገር ግን ብዙ ሁኔታ ይገኛል። ሁላችሁ እየተጠቀማችሁ ቤተክርስቲያናችሁን እየደገፋችሁ ነው። በሁሉ ሀገረ ስብከት የሚገኝ ወይን አምባ ወረዳ ቅድስት ሥላሴ ሕንፃ ማሰሪያ ስለሆነ ሁላችሁ የአቅማችሁን እየደገፋችሁ ሂዱ። ምግባችሁን በመጠቀም ጥራት ያለው ምግብና መጠጥ አለ። እሱን በመጠቀም እንደየኪሳችሁ እንደየአቅማችሁ ሁሉም አለ። እየተጠቀማችሁ ቤተክርስቲያናችሁን እየደገፋችሁ ነው። ክርስቲያኖች ሁሉም አለ። ገበገባ እያላችሁ ዋጋው ተመጣጣኝ ነው። ኪስ አይጎዳም። እንደየኪሳችሁ እንደየአቅማችሁ ሁሉም አለ። ገቡ ለቅድስት ሥላሴ ሕንፃ ማስፈጸሚያ ማን ነው? በደቡብ ወሎ ሀገረ ስብከት የሚገኝ በወይን አምባ ተከስተ ቅድስት ሥላሴ ተከስተ ብርሃን ቅድስት ሥላሴ ሕንፃ ማስፈጸሚያ ነው። ይህ ሁላችሁም እየተጠቀማችሁ ምእመኑ በጣም አናሳ ስለሆነ ረጅም ዓመት ሆኖ እዚህ ላይ ይገኛል። ሁላችሁ ገበገባ እያላችሁ ተጠቀሙ። ክርስቲያኖች ዋለ ቀይ ወጥ አለ። ገቢ ለቅድስት ሥላሴ ሕንፃ ማስፈጸሚያ የሚውል ነው። ውሃ አለ። ውሃ በቀለሻ ይዛጋ አንተር 60 50 አደጋ እንዳይከሰት እባካችሁ ህጻናቶችም ስለሚኖሩ ተነጋግራችሁ ተዛውላችሁ እንደርሳል። የሰይበለው እንደርሳለን እኮ ጎበዝ። ለምንድን ነው የምንገፋፋው? ተጋብላችሁ ቀስ ብላችሁ ተዛውላችሁ ተጓዙ። ከታች ከላይ የምትመጡት የቀይ መስመራችሁ ይዛችሁ ተጓዙ። እንድትራመጡ እባካችሁ ወገኖቻችን። ለምንድን ነው እንደዚህ የሚሆነው? በተቻለ መጠን ያላችሁ ተጠባብቃችሁ ተጓዙ። ቦታው ጠባብ ስለሆነ ስለማይመች አደጋ እንዳይከሰት እባካችሁ በተቻለ መጠን ያዛችሁ ለራሴ ያዛችሁ ድምጻችን እስከሚዘጋ እንደዚህ እያላችሁ እባካችሁ ጭምር ነው። እባካችሁ ቦታው አይመችም ለመጓጓዝ። ለራሴ ሰልፊ ልቅረጽ ማን ይቀርጸኝ? ወጣ ገባ ስለሆነ ቦታው እባካችሁ በተቻለ መጠን አንሱ እባካችሁ ነው እባካችሁ እዚህ አካባቢ እሳት አለ። አደጋ እንዳይከሰት እባካችሁ ተጠባብቃችሁ ቀስ ብላችሁ ተጓዙ። ቀይ መስመራችሁን ያዙ። ቀይ መስመራችሁን ወደ ላይ የምትወጡ ሆነ ወደታች የምትወዱ የቀይ መስመራችሁን ያዙ። ቀስ ብላችሁ ተጠባብቃችሁ ተጓዙ። እባካችሁ እሳት አደጋ እንዳይከሰት ቦታ ለመጓጓዝ አይመችም። ቀስ ያላችሁ ወገኖቻችን እባካችሁ እሳት አለ። አደጋ እንዳይከሰት እባካችሁ እሳት አለ። ስትከፋፉ እሳት ላይ እንዳትወድቁ እባካችሁ ቀስ ብላችሁ ተጓዙ። ከላይ ወደታች የምትወዱት በተቻለ መጠን የቀይ መስመራችሁን እባካችሁ እየረበሻችሁ ያላችሁት ከላይ ወደ ታች የምትወዱት ናቸው። ቀይ መስመራችሁን ያዙ። ከላይ የምትወጡ ሰዎች እባካችሁን የቀይ መስመራችሁን ያዙ። የቀይ መስመራችሁን ያዙ። እሳት አለ። ህጻናቶችም ስላሉ አላስፈላጊ መጨናነቅ እንዳይፈጠር አንተ በጣም ወደዚህ የሚያስተባብሩ ወጣቶችን እባካችሁ ስሟቸው። ለምንም አደጋ እንዳይከሰትና ችግር እንዳይፈጠር ነው። እባካችሁ እንደተባበል ችግሩን ማቃለል ይቻላል። ቀስብላችሁ እባካችሁ በዚህ አካባቢ እሳት ስላለ አደጋ እንዳይከሰት ነው። ወገኖቻችን እባካችሁ ቀስ ብላችሁ ተጓዙ። ተጠባበቁ። ህጻናት ሊኖሩ ይችላሉ። እባካችሁ ሽማግሌዎች አሉ፣ አረጋውያን አሉ። የት ለመድረስ ነው የሚያህል ሩጫ? ከሰብትን ምን አለበት? ብላችሁ ያላችሁ ቀስ ያላችሁ ተጠባባቸው ጓዙ ያንገበቸ የተለያዩ ጠረፋቸው የዘለጉና ተመጣጣኝ ዋጋ ያላቸው የጾምና የፍስክ ምግቦች ተዘጋጅተዋል።
ምስር አለ፣ ሽሮ አለ፣ ፍርፍር አለ፣ ዳቦ አለ፣ ሻይ አለ፣ ውሃ አለ፣ ለስላሳ አለ፣ እንዲሁም ገዥ አለ። ትንሽ ዞር በል እየተመገባችሁ ከቅድስት ሥላሴ በረከት ሰጡ። እንኳን ለግሸኗ ንግሥት ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የክብረ በዓል በሰላም በጤናችሁ አደረሰን። ይህ በባነሩ ላይ የምትመለከቱት በደቡብ ወሎ ሀገረ ስብከት ለገይዳ ወረዳ ወይን አምባ ከተማ እየተገነባ የሚገኝ ጥንታዊና ታሪካዊ አጋዕዝተ ዓለም ቅድስት ሥላሴ ሕንፃ ቤተክርስቲያን ነው። የመጣ ነው ከወይን አምባ ተከስተ ብርሃን ቅድስት ሥላሴ ከለገይዳ ወረዳ ነውና እዚህ መተን የገቢ ማሰባሰቢያ ሰርተን ለቤተ ክርስቲያኑ አገልግሎት የሚሆን ነገር ለማድረግ ነው የመጣ ነውና ከመጣን አሁን ስንመጣ አራተኛችን ነው እና አሁን ነገሮቹ ላይ እየተባባሱብን እየጨመሩ እኛም እየደከምን ልጆቻችንን ጥለን ነው የምንመጣው። ሀገራችን ላይ ብዙ ችግር አለ። ያንን ችግሩ ላትተን ነው መተን ይሄንን የገቢ ማሰባሰቢያ የምንሰራው። ስለዚህ እንድትረዱን እንፈልጋለን። በቃ በመላ ኢትዮጵያ ያላችሁ ክርስቲያኖች የሆናችሁ በሙሉ እንድትረዱን እንፈልጋለን። ቤተክርስቲያኑ በእኛ ስራ ብቻ ተሰርቶ የሚያልቅ አይደለም። በቃ እርዳታ ያስፈልገናል። እኛ ሰርተን የምንጨርሰው አይደለም። ብዙ ጊዜ ደክመናል። በጣም ጨንቆናል። በቃ እንድትረዱን እንፈልጋለን። በቃ የኢትዮጵያ ክርስቲያኖች በቃ ተቸግረናል። በቃ ብሶታችን ነው የሚያስለቅሰን። እናንተን የሚለን እርዱን፣ በቃ እርዱን። በቃ እንድትረዱን እንፈልጋለን። በቃ ደክሞናል። አሁን ሁለተኛ መስራት አንችልም። ነገሮቹን ላይ እየጨመሩ ሂደዋል። አሁንና የኪራይ 80 ሺህ ብር ነው አሁን የከፈልነው። ይሄንን ሰርተን ቤተክርስቲያኑን መጨረስ አንችልም። ያው እግዚአብሔር ይመስገን ይሄው የምታየው ድካሙ ከኛም አልፎና አንቺ ጋር ደርሶ ይሄው አብረሽ እየደከምሽ ነው ታውቂዋለሽና በጣም ደክሞናል። አሁን እኔ ደክሞኝ እሷ እየተተካችልኝ ነው እንዴ እያገዘችኝ። ድካሙና ወጣውረዱ ከበድ ይላል። በጣም ይከብዳል። በእኛ አቅም ይከብዳል። ግን እግዚአብሔር ይመስገን ለእግዚአብሔር የበረከት ስለሆነ እግዚአብሔር ይመስገን ክብሩ ይስፋ። ይሄንን ድካም ያልተመረጠም ስለማያገኘው ክብሩ ይስፋ። እግዚአብሔርን በዚሁ አጋጣሚ በቃ ፈጣሪ የተመሰከረ ይሁን ነው የምለውና በቃ እንግዲህ ድካማችንን አይቶ የህዝብ እንዲያንቺ ተረርቶ ይርዳን። በቃ እኔ አብዝቼ መልእክት ማስተላልፈው በቃ እግዚአብሔር ይርዳን። ጭንቀቱ ድካሙ ትንሽ ከበድ ይለናል። እኛ ከበደና አሁን ማታ ላይ በተለይ ትናንት ማታ ብዙ ጣውረዱን ችለነው ታግሰነው ብንመጣ ህፃን ልጅ አሁን እኔ ቤት ትቼ ነው የመጣሁት። ብቻቸው ናቸው ያሉትና ከሰላም አንፃር ትንሽ በቃ መንገዱ ተዘጋብን። እዚህ ያለው ስራ ቋጥረን የመጣ ነው፣ ለምነን የመጣ ነው፣ ገቢ እናገኝበታለን ብለን ቋጣጥረን የመጣ ነው ነገር ሊቀርብን ሆነ። መንገድ ተዘጋብን። ያ ጭንቀት ሌላ አለ። እቤት ደግሞ በተሰብ ምን ይሆን ሌላ ጭንቀት አለ። ይሄን ሁሉ ተቋቁመን እዚህ ደርሰናል። እንግዲህ ክብሩ ይስፋ፣ እግዚአብሔር ይመስገን፣ እሱ ይርዳን። ስለዚህ ከሱ በረከት ነውና ሁሉም የሚገኘው እግዚአብሔር የሰጠው ሁሉ ክርስቲያን ይርዳን። የኢትዮጵያ ኦርቶዶክስ ህዝበ ክርስቲያን እርዱና አቃተን ደከመን፣ በቃ ደክሞናል። አንቺንም እግዚአብሔር ይስጥልን፣ እናመሰግናለን። ችግራችንን አይተሽ ብሶታችንን አይተሽ ከስራችን ሳትለይ አብረሽ ወጡም እሳቱም እንጀራውም በሁሉም ቦታ እየተንከራተትሽ ድምጽሽን እስከሚይዝ ድረስ ቀን ሙሉ ለኛን ስራ የኛን ሰራነውን ያበሳሰልነውን ነገር እንዲነሳልና አይዟችሁ እያልሽ ስለገደፍሽን በጣም ነው የምናመሰግነው። እግዚአብሔር ይስጥልን። በጣም ቅድስት ቤተክርስቲያናችን በጣም እየለፋን በጣም እየደከመን ነው ዞሮ እስካሁን ይኸው ደረጃ ላይ እዚህ ግሽን እንኳን ስንመጣ ይኸው አራተኛ ጊዜያችን ነው። ሁሉም የምታዩ ሰው ሁሉ ልጁን ቤቱን ትቶ ደካማ ነው፣ በሽተኛ ነው። ደህነኛ ሰው ከስንት አንድ ነው። የለም ወጣቱን ይሁን እንደምታዩ ነው፣ ከስንት አንድ ነው። ደህነኛ ሁሉም በሽተኛ ነው፣ ሁሉም ደካማ ነው። ግን ለቤተ ክርስቲያናችን ስንል ይሁን እንደዚህ ያደረግን ነው እና የሚያየን ሁሉ ህዝበ ክርስቲያን ይተባበረን፣ ይርዳን። ቤተ ክርስቲያናችን እዚህ ደርሰናል። ገና እየጀመርን ነው፣ አላለቀልንም። ገና ነው። ስለዚህ እንደማንም ብሎ ህዝበ ክርስቲያን በሙሉ ይተባበረን።
ነው ይርዳል። እርዱን ሁላችንም እርዱን። አንቺንም እግዚአብሔር ይስጥ። ቤተሰብ ሁሉም ክርስቲያኑ ሁላ ይርዳል። ክርስቲያናችን ተጀምሮ ስንት ዓመቱ ቀርቶብናል እና እንደማንም እያላችሁ ህዝበ ክርስቲያን ይሄን እያያችሁ ልፋታችንን እያያችሁ ይሄን ሁላ ሴቱ እየጋገረ ለሊት ተነስቶ ይሄን ሴት ሁሉ የሚጋገሩ እስኪ ይሄ ሁሉ አሁን እንግዲህ ሴቱ የጋገረ ከዛ የመጣው ሴት ነው። ቤቱን ልጁን ጥሎ የመጣ ሴት ነው። በአጠቃላይ ይሄ ሁሉ እና እንደማንም ብላችሁ ህዝበ ክርስቲያኖች በስላሴ ስም እንጠይቃለን። አቅም የለኝም ግን ይሄንን እንኳን ሰራለሁ ብዬ ነው ይሄን ስንት ዓመታችን የምንመጣው። አቅም የለኝም ደካማ ነኝ። ቢሆንም ግን ዞሮ ይሄንን እንኳን እረዳለሁ ብዬ ይሄው እንጀራ በማጠፍ ላይ እንጀራ በማስተካከል ላይ ነው ያለሁት። ለቤቴ ተዳን ስላሶች ይብሉን እና ህዝበ ክርስቲያን ደግሞ በአጠቃላይ ይሄንን የምታው ሁሉ ተባበሩን፣ እርዱን። ገና 50% እንኳን አልደረስንም። በምን የተነሳ ነው? ክርስቲያን ስለሌለ በጣም ክርስቲያኖች በጣም ደካሞች ስለሆኑ ትንሽ ስለሆን በክርስቲያናችን ተጀምሮ ቀረበ። እንደማንም ብላችሁ እርዱን። በስላሴ ስም ጠይቃችኋለሁ። ለቤት የስላሴ ባሪያ ሁሉ እርዱን። ለቅድስት ስላሴ ስንት ጊዜያችሁ ነው ከጀመራችሁ እዚህ? አንድ አመት አይደለ? ወይ ጽዋ በሳትራ ከባድ እኮ ነው። የት አካባቢ ነው? አሁን እኔ እየገለጽኩት ነበር ደግሞ ከእናንተ ከአካባቢው ሰው ወይናምባ ከወሎ አልፎ ማለት ነው ከደሴ ከደሴ አልፎ ከወረይሉ ያንቺ የሥራ ድርሻ እንጀራ ነው? እንጀራ መጋገር ነው። ሁላችንም የራሳችን የሥራ ድርሻ አላችሁ? ሁላችንም የሥራ ድርሻ የለንም። እንደደረስ ስንጨርስ ሌላ ስራ ገባለሁ። አንዱ ሲሰራ አንዱ ስንጨርስ አንዱ አሁን እንጀራ ጋግሬ እንጀራ ጨርሼ እንጀራ ሌላ ስገባልኝ ወደ ወጡ ገባለሁ። ወደ ቃማ ቁጫ ይባላል። ቁጫ እንደለም የመብለም ሰዓት የለን እንኳን እግዚአብሔር ስላሴዎች ይክፈሏችሁ። ይሁን የሚከፈል ለስላሴ ነውና የምታስተላልፉ መልእክት አለሽ ለህዝበ ክርስቲያን እንዲሁም ለአማኞች እንዴት እንደምትኖሩ? ሁላችንም ገንዘብ ባናጣ በጉልበታችን እኔ አሁን ገንዘብ ስለሌለኝ በጉልበቴ ለቤተክርስቲያኑ ማለት ነው። ቤተሰቦች ቤት ደካማለኝ ታመማለኝ እንደገና ቤት ልጆች ህፃን ልጆች አሉ ትቼ ነው የመጣሁት። በጉልበቴ እንኳን ረድቼ እንትን ብላለሁ። እንደገና ደግሞ ማማና 5% ነን ብዙ ሰው ስለሌለን በቃ የሚረዳን ስለሌለን እነሱ ሰርተው ሲጨርሱ የኛ ይሄው 5 ዓመታችን እንታገላለን ግን ሊሆንልን አልቻለም። አሁን ግን ያላችሁን በየቦታው ያላችሁ በምንም እርዱ እና በተክርስቲያናችን እናስጨርሳው በምትችሉት አቅም ማለት ነው። እየረዳችሁን ይሄን በተክርስቲያን ብናስጨርሰው የሚል እንትን ነው። አሁን እየደከመን ዳገት ራስ መውጣት አቅቶኝ እኔ በግድ ነው ዘንድሮ አሁን እመጣለሁ አላልኩም አላሰብኩትም ግን እንዴት ብዬ ቀራለሁ ብዬ ራሴን በራሴ እንትን ብዬ ነው የመጣሁትና እንዴ ትረዱን ነው ለሌላ አይደለም። እርዱን ማታቸው ነው። አትርሱን በያላችሁ እዚህ አሁን እስከ ስንት ቀን ሽጣችሁ ነው የምትሄዱ? በስንት ቀን ትጨርሳላችሁ? በ15 እንገባለን እስከ 22 ዙር። ይሄን ሁሉ ቀን እንግዲህ ቤታችሁን ልጆቻችሁን ትታችሁ ዘግተን ነው ቤተሰብ ዘግተን ማለት ነው። ስላሴዎች እንግዲህ ስላሴዎች ልፋታችሁን ይቁጠሩላችሁ። አሜን። አይዟችሁ። ጀነት ሽት ይባላል። እንደምታውቁ በደቡብ ወሎ ለጌዳ ወረዳ በሚባል ወረዳ ቅድስት ስላሴን ህንጻ ለማስገባት ይወደፋ ቀና እያልን እየሰራን ነው። ግማሻችን በእንጀራ ግማሻችን በሌላ ይኸው እንደምታውቁ እንግዲህ በሳት እየተቃጠልን ደክሞናል፣ ሰልችቶናል። እኛ ራሱ ስራ ጧት ማታ የባበባበት እዚህ ኑሮ እንደምታውቁ ሁሉም ውድ ነው። እርዱን ነው በምድረ ክርስቲያን መቼም ማተም ያለው ሁሉ እርዱን። ይሄ ቤተ ክርስቲያን ስራ እስከሆነ ድረስ እኛም ሁሉም ቤት አለው። ቤቱን ልጁን ትቶ ነው ስራውን ትቶ ነው የመጣውና እርዱን። ይሄ እርዳታ ነው። እባካችሁ እርዱን። እኛ ደክሞናል፣ ሰልችቶናል። አንድ ቤተ ክርስቲያን መቼም ሁሉም ህዝበ ክርስቲያን የሁሉም ነውና እርዱን ነው የምለው እኔ። ይሄው እንግዲህ በጭስ
በእሳት እየተቃጠልን ቀናንን ማታንን ሰዓት አንመርጥም እየሰራን ነው። እናንተም ባላችሁ ደግፉን ነው የምለው። ያው እንደምታዩት የኛ ምዕመን በጣም ትንሽ ነው፣ ውስን ነን ያለነው ራሱ በጣም መሮናል። እንሳደር ነው ምንም የለኛ ጋር ትንሽ ነው የተወሰነን 5% ምናምን ነው የምንሆነውና በቃ ባላችሁ 5ም 10ም ትሆን ሁላችሁም ብትረዱልኛ በቃ ትንሽ ነገር ለኛ ብዙ ነገር ያደርግልናልና የሆነ ወጭ እንኳን ቢሸፍነን እርዱን ነው እርዳታ እርዱን። እንደምታውቁት ኑሮ ጣራ ላይ ወጥቷል። በቃ ኑሮ ተወዷል። አልቻልንም። ሁላችንም እርዱን ባላችሁ ሁላችሁም እርዱን። ሁላችሁም በያላችሁበት ምድረ ክርስቲያኖች በጣም እናመሰግናለን እስካሁንም ለረዳችሁን። አሁንም እርዱን፣ እርዳታችሁ አይለየን፣ ደግፉን ነው ብላችሁ እኔ በጣም አመሰግናለሁ። አንቺ ማስተዋል ስላደረግሽልን በጣም እናመሰግናለን። ይሄን ለሁሉም አድርሽልን። እግዚአብሔር ይስጥልኝ። እኔ ስሜ ማህሌት ታደሰ ይባላል። የመጣነው ከደቡብ ወሎ ሀገረ ስብከት ከለገሂዳ ወረዳ ነው። ያው እንግዲህ እዚህ እንደምታዩት የቅድስት ሥላሴ ህንጻ ቤተክርስቲያንን ለማስገባት ነው እየለፋን ያለ ነው። ያው የግሸንን ተራራ ሁላችሁም ታውቁታላችሁ። በጣም ወጭ በዝቶብናል። በቃ በዛ ላይ ትራንስፖርት አለ፣ እቃ ማጓጓዣ እስከ 2 ቀን እስከ 3 ቀን ነው የምንጨርሰውና ሁላችሁም በቻላችሁት አቅም እርዱን። በሀሳብም ሊሆን ይችላል፣ በገንዘብም በጉልበትም ይሆናልና 50 ሳንቲም እኮ ለኛ በጣም ትልቅ ነገር ነውና ያላችሁ በእግዚአብሔር ስም አግዙን፣ እርዱን። እንደምታዩት በጣም ነው ስራው አሳች ነውና እየለፋን ነው። እንጀራ ራሷን እንጀራ እንጋግረው በቃ ሌትንም ቀንንም ነው የምንጋግረው። ስራው በጣም አሳች ነውና እርዱን። በእግዚአብሔር ስም ነው ተቆራጭ ነው። ለስላሳ
አለ ለስላሳ እየያዛችሁ በዚህ በቅድስት ሥላሴ ህንፃ ማሰሪያ ነው እየያዛችሁ ትኩስ ሽሮ አለ፣ ብስር አለ፣ ትኩስ ሽሮ አለ፣ ትኩስ አምባሻ አለ፣ እንዲሁም ሶስት አለ እየተጠቀማችሁ ለሱ ለስላሳ አለ ለስላሳ እየያዛችሁ በዚህ ለቅድስት ሥላሴ ህንፃ ማሰሪያ የሚይዘውን እየያዛችሁ ለሱ ቅድስት ሥላሴ ዘማሰሪያ ነው። ለስላሳ አለ እየያዛችሁ ለሱ ለስላሳ እየያዛችሁ ለሱ ቅድስት ሥላሴ ህንፃ ማሰሪያ የሚል ነው። በወይን አባ ተከስተ ብርሃን ቅድስት ሥላሴ ዘማሰሪያ ነው። ለስላሳ እየያዛችሁ ለሱ ቅድስት ሥላሴ ዘማሰሪያ ነው። ለስላሳ እየያዛችሁ ለሱ የቅድስት ሥላሴ ዘማሰሪያ ስለሆነ እየተጠቀማችሁ ለእናንተ በረከት ነው። ለሚያድናሽ ነው ለስላሳ እያያዛችሁ ረሱ ግን ለቅድስት ሥላሴ ህንፃ ማሰሪያ የሚል ስለሆነ እየተጠቀማችሁ ለስላሳ አለ ለስላሳ እያያዛችሁ እንዲሁ ትኩስ አምባሻ አለ፣ ሶስት አለ ትኩስ አምባሻ አለ እያያዛችሁ ሻይ አለ፣ ቡና አለ፣ ትኩስ ሽሮ አለ። ደረቅ እንጀራ የምትፈልጉ ሰዎችን ቆንጆ የነጭ ጤፍ ደረቅ እንጀራ አለ እየተጠቀማችሁ ረሱ ቆንጆ የነጭ ጤፍ ደረቅ እንጀራ አለ እየተጠቀማችሁ እንደየኪሳችሁ እንደየገቢዎቹ ለስላሳ አለ ለስላሳ እየያዛችሁ በዚህ ለቅድስት ሥላሴ ህንፃ ማሰሪያ ነው እየያዛችሁ ትኩስ ሽሮ አለ፣ ብስር አለ፣ ትኩስ ሽሮ አለ፣ ትኩስ አምባሻ አለ፣ እንዲሁም ሶስት አለ እየተጠቀማችሁ ለሱ ለስላሳ አለ ለስላሳ እየያዛችሁ በዚህ ለቅድስት ሥላሴ ህንፃ ማሰሪያ የሚይዘውን እየያዛችሁ ለሱ እንግዲህ ውድ ቤተሰቦቻችን እንደምትመለከቱት የሁሉም ወንዶችን ሴቶችን ማለት ወጣቶችን ማለቶችን ቤታቸውን ንብረታቸውን ልጆቻቸውን የመጡ ለራሳቸው ለኪሳቸው ገቢ ሳይሆን ለቅድስት ቤተክርስቲያን ነው። ስለዚህ እናንተ ደግሞ ውጭ ሀገር ያላችሁ በጣም እምነታችሁን የምትወዱ ቤተክርስቲያናችሁን የምትወዱ አላችሁና ይህን ልፋት አይታችሁ እንግዲህ በዚህ በጭስ እየተጨናበሱ ሌሊት አይተኙ ቀን አይተኙ። እውነት ለመናገር እኔም አብሬያቸው ነው ከመጀመሪያው ጀምሬ አብሬያቸው ነው ያየሁትን ነው የምናገር። ምንም የሚጨመር የሚቀነስ ነገር የለውም። የእነሱ ልፋትና ድካም በዚህ በትንሽ ደቂቃ መግለጽ አይቻልም። ስላሴዎች ያውቁታልና እግዚአብሔር ያውቀዋልና። ስለዚህ ሁላችሁም ደግሞ በትክክለኛው ቦታ ነው አትጠራጠሩ። አሁን አንዳንድ ብዙ አይነት ነገር ይኖራል፣ ግን ከዚህ በፊት የሚያዋጣችሁ ሰዎች አላችሁ። እሱን ደግሞ እንደ እግዚአብሔር ፍቃድ አሁን ቢሸር ስለሆነ ነው እጅ አሳያችኋለሁ የደረሰበት ሁላችሁ ማስራት ተኩራት ብታወጡ እነሱም ቢያ ይሰቃዩ። አንደኛ በጣም ከደሴ እንኳን ካሉበት ደሴ እንኳን በጣም ሩቅ ነው። ከዛ ሲመጡ ደግሞ ተሸክመው ይኸው ወጣቶች እውነት ለመናገር 2 ቀን ነው 3 ቀን ነው ብርድ ላይ ያደሩት ታች ማለት ነው። ሸራ ለብሰው ብርድ ላይ ያደሩት ለምን ያመጡት ጓዝ አላልቅ ብሎ መንገድ ስለሚዘጋጋ። ስለዚህ ሁላችሁም ሊገባችሁ ሊሰማችሁ ይገባል። ክርስቲያን ሁላችሁም ደግሞ ተከባብረው ተዋደው ተመካክረው ሁሉም የራሱ የስራ ድርሻ ነው። ማንም የለም። በቃ አንዱ እንጀራ ይጋግራል፣ አንዱ ይሰራል፣ አንዱ ያስተናግዳል፣ አንዱ ሱቅ ይከፍታል። የተለያየ የስራ ድርሻ ያላቸውና እናንተስ ቢያንስ እንኳን መጣችሁ ቤተክርስቲያን ማታዩ እንኳን በገንዘባችሁ መስጠት ትችላላችሁ። እውነት በጣም የሚያሳዝነው እኔም ደግሞ እንደ እግዚአብሔር ፍቃድ እዚህ ከዚህ ሲሄድ ቦታ ድረስ እንሄዳለን። አብረን ድረስ የሚሆኑ እናሳያቸዋለን። ህዝበ ክርስቲያኖች እውነታችሁን የምትወዱ ብዙ ባለሀብቶች አላችሁ። በተለይ ክፍለ ሀገር የሚሰሩ ቤተክርስቲያኖች ሁልጊዜ የሚታወቃል፣ በጣም ይጎዳል። የእነሱ ደግሞ በጣም ነው እንደዚህ እኔ ለራሴ ተጠራጠርኩ ማለት ምን መስቀል ብቻ ነው የሚሄደው እንጂ ለምንድን ነው የሚያደርጉት ነገር የሚከፍሉት መስዋዕት አራስ ልጅ ይመጣል፣ ደካማ አለ፣ በሽተኛ አለ። ይሄ ሁሉ ቤተክርስቲያን ተጊሳቸው ገቢ ለንግድ አይደለም። ስለዚህ ሁላችሁም ያቅማችሁ የራሱ የቤተክርስቲያኑ አካውንት አለ፣ የራሳችሁ ስልክ ቁጥር አላቸው። የአቅማችሁን ከ50 ሳንቲም ጀምሮ ይቻላል። ቅድስት ሥላሴን ቤተክርስቲያን በጋራ እንጨርሳለን። እንደዚህ ትንሽ ዞር በል እየተመገባችሁ በረከት ሰዱ። እንኳን ለግሸኗ ንግሥት ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የክብረ በዓል በሰላም በጤናችሁ አደረሰን። ይህ በባነሩ ላይ የምትመለከቱት በደቡብ ወሎ ሀገረ ስብከት ለገይዳ ወረዳ ወይን አምባ ከተማ እየተገነባ የሚገኝ ጥንታዊና ታሪካዊ አጋዕዝተ ዓለም ቅድስት ሥላሴ ህንፃ ቤተክርስቲያን ነው። ይህም ተሰንገትቶ ለአገልግሎት ለማብቃት በአይነቱ እየሆነ የገቢ ማስገኛ የምግብ መስተንግዶ ተዘጋጅቶ እናንተን በመጠባበቅ ላይ ይገኛል። በዚህ የገቢ ማስገኛ የምግብ መስተንግዶ የተለያዩ ጥራታቸውን የጠበቁና ተመጣጣኝ ዋጋ ያላቸው
ብዙምና የፍስክ ተዘጋጅተዋል። ምስር ወጥ አለ፣ ሽሮ ወጥ አለ፣ ፍርፍር አለ፣ ዳቦ አለ፣ ሻይ አለ፣ ውሃ አለ፣ ቀይ ወጥ አለ፣ ጥብስ አለ። እንደየአቅማችሁና እንደየፍላጎታችሁ እየተመገባችሁ ከቅድስት ሥላሴ ቤተክርስቲያን ግንባታ በተቀደሰ ጊዜ ዙሪያችን እናሳልፋለን። እንኳን ለግሸኗ ልዕልት ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ላይ የምትመለከቱት በደቡብ ወሎ ሀገረ ስብከት ለገይዳ ወረዳ ወይን አምባ ከተማ እየተገነባ የሚገኝ ጥንታዊና ታሪካዊ ለስላሳ እየያዛችሁ ቅድስት ሥላሴ ዘመስሬ ነው። ለስላሳ አለ እየያዛችሁ ነሱ፣ ለስላሳ እየያዛችሁ ነሱ። ቅድስት ሥላሴ ስልሳ ማሰሪያ የሚል ነው። በወይን አምባ ተከስተ ብርሃን ቅድስት ሥላሴ ዘመስሬ ነው። ለስላሳ እየያዛችሁ ነሱ። ቅድስት ሥላሴ ዘመስሬ ነው። ለስላሳ እየያዛችሁ ነሱ። የቅድስት ሥላሴ ማሰሪያ ስለሆነ እየተጠቀማችሁ ለእናንተ በረከት ነው። ለግንድነሽ ነው። ለስላሳ እያዛችሁ ረሱ ጥሩ ለቅድስት ሥላሴ ህንፃ ማሰሪያ ቤት ስለሆነ እየተጠቀማችሁ ለስላሳ አለ። ለስላሳ እያዛችሁ እንደ ትኩስ አምባሻ አለ። ሶስት አለ ትኩስ አምባሻ አለ እያዛችሁ ሻይ አለ፣ ቡና አለ፣ ትኩስ ሽሮ አለ። ደረቅ እንጀራ የምትፈልጉ ሰዎችን ቆንጆ የሆነች ጤፍ ደረቅ እንጀራ አለ እየተጠቀማችሁ ረሱ። ቆንጆ የሆነች ጤፍ ደረቅ እንጀራ አለ እየተጠቀማችሁ እንደየኪሳችሁ እንደየገቢያችሁ ለስላሳ አለ። ለስላሳ እየያዛችሁ በዚህ ለቅድስት ሥላሴ ህንፃ ማሰሪያ ነው እየያዛችሁ ትኩስ ሽሮ አለ፣ ብስር አለ፣ ትኩስ ሽሮ አለ፣ ትኩስ አምባሻ አለ፣